ሀገርን በጽኑ መሰረት ላይ ያኖረ ትላንትን ከዛሬ ያስተሳሰረ የአንድነት፣ የነጻነት፣ የአሸናፊነት ያው ቀለም አድዋ ልክ በዛሬው ዕለት 130 ዓመት በፊት የካቲት 23 ቀን 1888 ዓመተ ምህረት በዘመኑ አይደለም ሊሆን ሊታሰብ የማይቻል ተብሎ የሚታመን የነጩን ዓለም ያናወጠ ያስደነገጠ በአባቶቻችን ደምና አጥንት ለመላው ጥቁር ሕዝቦች የይቻላል መንፈስን ያላበሰ አኩሪ የድል ብስራት ከጀግኖች ምድር ኢትዮጵያ ተሰማ። ዓለም ተገረመ። ጀግኖች ኢትዮጵያን አድዋ ላይ ዘመን በማይሽረው አርበኝነት በህብረትና በአንድነት ባደረጉት ተጋድሎ በዘመን የማይደበዝዝ ሀገርን በጽኑ መሰረት ላይ ያኖረ ትላንትን ከዛሬ ያስተሳሰረ ዘመን ተሻጋሪ ድል በመጎናጸፍ የኢትዮጵያን ገጽታ ብቻ ሳይሆን የጥቁር ህዝቦችን ዕጣ ፈንታን እስከ ወዲያኛው የቀየረ ወርቃማ ታሪክ ተጻፈ። የታሪክ ፍሰት ተቀየረ። ታሪክ ምንጊዜም በነጭ አሸናፊነት በጥቁር ተሸናፊነት ነበረ ሁልል ብሎ ይፈስ የነበረው። ያን ፍሰት ጀግኖች አባቶቻችንና እናቶቻችን በአጥንታቸው ፍላጭ በደማቸው ቁራጭ ታሪኩን ቀየሩት። አድዋ ኢትዮጵያ ስለ ሉዓላዊነቷ ቀናኢ የሆኑ ልጆቿ በአንድነት ከጫፍ ጫፍ በመትመም ነጭ ወራሪ ኃይልን ብቻ ሳይሆን ጥቁር አይችሉም የሚልን አመለካከት በመገርሰስ ለመላው ጥቁር ህዝቦች የነጻነት ጎህ የፈነጠቀ ኢትዮጵያዊነትን በማይሻር አሸናፊነት ማህተም ያተመ የጋራ አኩሪ ታሪካችን የብሔራዊ ክብራችን አርማ ነው። እብሪት ያሰከረው የፋሺስት ኢጣሊያን ኃይል ኢትዮጵያን የሰውነት ክብር ነስቶ በባርነት ቀንበር ቀኝ ሊገዛ የሀገርን ዳር ድንበር ሲጥስ አድዋ ላይ ከ120 ሺህ በላይ ጀግኖች ኢትዮጵያን በአንድ ልብና መንፈስ ተነስተው በደምና አጥንት በከፈሉት መስዋዕትነት አኩሪ ድል በመቀዳጀት ነፃና ሉዓላዊነት ሀገር ለትውልድ ማስረከብ ችለዋል። ለዚህ ነው አድዋ ለእኛ ኢትዮጵያውያን የአንድ ግንባር ገድለ ታሪክ ሳይሆን የአንድነታችን ግማድ የህብረትና የመተሳሰራችን ተምሳሌ ጥልቅ የሀገር ፍቅር የጽናትና የአሸናፊነት አርማና የማንነታችን መግለጫ ነው የምንለው። አድዋ የመላው የኢትዮጵያ ህዝብ አንድነት የታየበት የጥቁር ህዝቦች ሰውነት የታወጀበትና የኢትዮጵያ ሉዓላዊነት በጀግኖች እናትና አባቶቻችን ደምና አጥንት መስዋዕትነት የተረጋገጠበት ታላቅ የታሪካችን ጀብድ ነው። የአበሻ ጀብድ የአበሻ ጀግንነት የታየበት መላ ጥቁር ቀና ብሎ እንዲሄድ ጎህ የፈነጠቀበት ነው። ታሪካዊ የጦርነት ክተት አዋጅ መስከረም 7 1888 ዓ.ም ተለፈፈ። ነጋሪቱ ተጎሰመ። ህዝቡም ጨርቄን ማቄን ሳይል በአራቱም ማዕዘን አቤት ንጉሥ ሆይ ብሎ አውረው እንደተነካ ንብ የተመመበት የጥቁሮች የይቻላል መንፈስ ባለም የነገሰ አዋጅ ነው የአድዋ የክተት ጥሪ። የጦርነቱ ዋነኛው መንስኤ በ1881 ዓ.ም በታላቁ ንጉሠ ነገሥት አጼ ምኒልክና በጣሊያን መካከል የተፈረመው የውጫሌ ውል ነው። በውሉ አንቀጽ 17 ላይ በአማርኛው ኢትዮጵያ ከሌሎች የአውሮፓ መንግስት ጋር በምታደርገው ግንኙነት በጣሊያን በኩል ማድረግ ትችላለች ሲል፣ በጣሊያንኛው ግን ማድረግ አለባት የሚል የግዴታ ትርጉም ተሰጠው። የክተት አዋጁ ጣሊያን የኢትዮጵያን መሬት መውረስ ስትጀምር አጼ ምኒልክ የሚከተለውን ታሪካዊ የክተት አዋጅ አወጁ። የሀገሬ ሰው ከእንግዲህ ደንዝዘህ ብትቀመጥ የታሪክ ተወቃሽ ትሆናለህ። እኔም አልምርህም። ማርያምን ዘመቼ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ ተገኛሉ። ባልቻ ገበየው ቢሞት ተተካ ባልቻም መድፍ አገላባጭ ብቻ ለብቻ እየተባለ ይነጠር ጀመረ። ይህን ጥሪ ተከትሎም መላው የኢትዮጵያ ህዝብ ከዳር እስከ ዳር በሃይማኖት በጎሳ ሳይለይ በአንድነት ተመመም። በአንድነት ከደቡብ፣ ከሰሜን፣ ከምዕራብ፣ ጉራጌው፣ ወላይታው፣ ኦሮሞው፣ ሸዋው፣ ወለጋው፣ ጎንደሬው፣ ጎጃሚው በአንድ ጥሪ ከዳር እስከ ዳር ቀፎው እንደተነካ ንብ በፉከራና በሙሉ ልብነት በወኔ ተመመም።
የኢትዮጵያ ጦር በአፄ ምኒልክና በእቴጌ ጣይቱ ብጡል የሚመራ ሲሆን እንደ ራስ መኮንን፣ ራስ መንገሻ ዮሐንስ፣ ራስ አሉላ አባነጋ ያሉ ታዋቂ ጀግኖች ተሳትፈውበታል። ምኒልክ ተጉዞ የምትጠይቁኝ ፊትም አላለፈ ኋላም አይገኝ፣ አባተ በመድፉ አምሳውን ሲገድል ባልቻ በመትረይስ ነጥሎ ሲጥል የጎጃሙ ንጉሥ ግፋ በለው ሲል እቴጌ ጣይቱ እቴጌ ብርሃን ዳዊቷን ዘርግታ ሰማኒ ስትል ተማራኪው ባዙቅ ውሃ ሲል ዳኛው ሰው ሰጠው አለ 30 በርሜል እንደ በላይ ሰብ እንደ እመቤታችን ሲቻለው ይበራል የኛም ጌታችን። መድፍም መትረይሱን ባድዋ መሬት ዘልቶ እንክርዳዱን ነቅሎ ስንዴውን ለይቶ የተዘረውን ውል አጭዶ ወቅቶ ለአንቶን ያሳየው ፍሬውን አምርቶ የአድዋ ድል ለኢትዮጵያ ነጻነትና ኩራት ያጎናጸፈ ነው። አድዋ በከፍተኛ ሁኔታ ዓለምን ያስደመመ እስከ ዛሬም ድረስ አትንኩኝ ባይነትን በኢትዮጵያውያን ላይ ያሳደረ ትልቅ ባህል ነው። ታዲያም ዛሬ ኢትዮጵያ በምን ሁኔታ ላይ ትገኛለች? እውን እነዛ በአጥንታቸው ፍላጭ በደማቸው ፍሰት ደማቸውን አፍሰው አጥንታቸውን ከስክሰው ዘራፍ ብለው ራሳቸውን አጠው ለትውልድ ክብርና ኩራትን ያጎናጸፉት ልጆች ዛሬ ያሉ ወይ? ዛሬ ኢትዮጵያውያን እርስ በርሳቸው የሚገዳደሉበት የሚሞሻለቁበት እርስ በርሳቸው በጥላቻ በክደት በሴራ ለነጭ ባርነት የዋሉበት አይደለምን? የጎሳ ፖለቲካ ኢትዮጵያን ካናቷ ገብቶ ገምሶ በሃይማኖታቸው ሰሞኑን እንኳ በአርሲ ዞን የተፈጸመውን አስነዋሪና አንገት የሚያስደፋ እውን በአድዋ ኢትዮጵያን ይኮራሉን የሚል እውን ስታዩ በድህነት አረንቋ የተጎናጸፋችሁ የረሃብ ተምሳሌት አይደላችሁምን እንዲሉ ነጮች ያደረገ አንገት አስደፊ ላይ እንደምንገኝስ እናስታውሳለን። እውን ይህ ትውልድ ከታሪኩ የተነጠለም ታሪኩ የጠፋበት ውሉ የዋለለበት እርስ በርስ መተሳሰብና መጋመድን ትቶ እንደ አባቶቹ በአንድነት በወኔ ጠላትን መከላከል ይቅርና እርስ በርሱ ተከባብሮ ቢያንስ ጭካኔን አስወግዶ ወንድም በወንድሙ ላይ መሳደዱና መግደሉን ትቶ እውን መኖር ይችላልን? ከአድዋ አድዋ ያባ መቻል ያባ መተው በለው ዋድዋ ተብሎ የተቀነቀነላት አድዋ ትናገር ትመስክር ብላ ጂጂ ያቀነቀነችለት አድዋ ዛሬ በኢትዮጵያ ሰማይ ስር አለ ወይ? ዛሬ ኢትዮጵያን የሚገኙበት አንገታቸውን ደፍተው አገርና እናትና አባቶቻቸው አጥንታቸውን ከስክሰውና ደማቸውን አፍሰው ባቆዩት ሀገር የሚሳደዱባት ከየት መጣ የት ነህ በብሔር በዘር የተከፋፈሉባት ውሉ የጠፋባት ከፍተኛ የሆነ የእርስ በርስ ጦርነት በአማራ ክልልም በኦሮሚያ ክልልም በትግራይ ክልልም የሚካሄድባት ጭንቀት ውጥረት ምን ይፈጠር የሚባልባት የኑሮ ውድነት በየትኛውም መልኩ ደሆን የሚደቁስባት ሀብታሞች የናጠጠና በጣም የተለየ ኑሮ ሲኖሩ ዳዎች በመከራና በጉስቁልና የሚኖሩባት አይደለችምን? እውን አድዋ ለዚህ ህዝብስ ምኑ ነው ንል ይሆንን? የአድዋ በዓልም በአሁኑ ሰዓት እየቀዘቀዘ ነው። ስለዚህ ኢትዮጵያውያን በአንድ ሆነን እንደ አባቶቻችን ድህነትን አሽቀንጥረን ጥለን ጥላቻንና ዘረኝነትን አስወግደን እንደገና ቀና ማለት ይኖርብናል። ምስጋና ለጣይቱ፣ ምስጋና ለአድዋ ጀግኖች፣ ምስጋና ለእምዬ ምኒልክ፣ ምሕረት ላዋቂው፣ ክብርና ጽናት ዘላለም ለተሰዉ ጀግኖች አባቶቻችን። ሀገራችን ኢትዮጵያ ለዘላለም ትኑር። እንኳን አደረሳችሁ።